ባሌ የሰራውን ምርጥ ቆስጣ ላስጎብኛችሁ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የነጽ የማርያም ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ወደ ቪዲዮ። እዚህ ጋር እንደምታዩት ሽንኩርት እየላጠ ነው። ሽንኩርቱን ልጦ ጨርሶ አጥቦ እየከተፈ ይገኛል። እንደምታዩት እዩት እስኪ፣ አያምርም? የኔ ሸበላ ባል አከታተፉን አያችሁት? ጎበዝ አይደል? ወንዶች ከሱ ተማሩ። እዚህ ጋር ያቃጠለው ነው ወይ የሚያረገውን አጥቷል። ቢል ደስ ይለዋል። አያችሁት? ተቃጠለ እንደምንም ከትፎ ጨረሳት። እንደምታዩት ግን ወንዶች ለምንድን ነው እንደዚህ የሚያቃጥላችሁ? እኛ ሴቶች እኮ አያቃጥለንም። ይኸው ጨርሶ ድስት ውስጥ ጨመረ። አሁን ደግሞ ወደ ቲማቲሙንም አያችሁ አይደል እንዴት እንደሚያጥበው። እጥብ አርጓት ነው በቃ የሚከትፈው ምናምን። እዩት ቲማቲም አከታተፉ ራሱ ሙያውን አያችሁት? ሼፍ አስተማሪው ማን እንደሆነ ታውቃላችሁ? እኔ ሚስቱ ነኝ ያስተማርኩት። ሁለተኛውን ቲማቲም እየከተፈ ነው። በነገራችን ላይ ቆስጣ ስትሰሩ ያለ ቲማቲም መስራት ይቻላል። ነገር ግን በቲማቲም በጣም ይጣፍጣል። ያው ጥቁር ጎመን ውስጥ ነው እንጂ ያበሻ ጎመን ውስጥ ቲማቲም ባይገባ ይመረጣል። ነገር ግን ቆስጣ ውስጥ በጣም ነው የሚጣፍጠው በቲማቲም። ማታቁ ካላችሁ ይሄን ተማሩ። ያው እንግዲህ ቲማቲሙን በደንብ እያደቀቀው ነው። አሁን ሽንኩርቱን ወደ ድስቱ አድርጎ ሊያቁላላው ነው። እንደምታዩት ዘይት እየተጨመረ ነው። ዘይቱ ተጨመረ። አሁን እንግዲህ ሽንኩርቱ ቀይ እስከሚሆን ማቁላላት ነው። ያው እንደምታዩት ተቁላልቷል። ሽንኩርቱ ቀላ ሲል ቲማቲሙን ጨምሮበታል። እንደምታዩት ቲማቲሙም አሁን በደንብ መቁላላት አለበት። ሙትት እስከሚል ድረስ ቲማቲሙን ያቁላለዋል። እስከዛ እንግዲህ ቆስጣውን እየከተፈ ነው። ይሁት እስኪ አያያዙ ራሱ ጎበዝ አይደል? አስተያየት ስጡ እስኪ ኮሜንት ስር የሚጎለውን ነገር፣ ሌላ አስተያየት የሚያሻሽለውን ምናምን ጻፉልን። እንደምታዩት ከተፈ። ብዙ ከትፎ ጨርሷል። አሁን እንግዲህ የከተፈውን ቆስጣ ወደ ተቁላላው ሽንኩርትና ቲማቲም ይጨምራል። በነገራችን ላይ እዚህ ጋር ቪዲዮው ላይ አልገባም እንጂ ነጭ ሽንኩርትም ያስፈልገዋል ጨምሯል። እሱ ግን ቪዲዮ አጋጣሚ አልተቀረጸም። ነጭ ሽንኩርትም ይጨመራል። አይው እንደምታዩት። በነገራችን ላይ ቆስጣ ጎረድ ነው የሚደረገው። ድቅቅ ሲል አይጣፍጥም። ሙትት ነው የሚለው ቶሎ ስለሚበስል ማለት ነው። እዚህ ጋር ቃሪያ እየከተፈ ነው። ቃሪያም እንደሚያስፈልገው ታውቃላችሁ። ቃሪያውን ይከትፍና መጨረሻ ላይ ያደርገዋል። ነገር ግን ሲያደርገው ስላልተቀረጸ ነው። በዚህ ሁኔታ ተጠናቋል። ስለተከታተላችሁን በጣም እናመሰግናለን። በዚህ ሁኔታ መስራት ትችላላችሁ። ኮሜንት ደግሞ አስቀምጡልን። መልካም ጊዜ